አሁን ደግሞ ስለ ፖፖ ፕላትፎርም ፊቸሮቹ ምን እንደሚመስሉ አሳያችኋለሁ። እንግዲህ ይሄ ፕላትፎርም ቀደም ብዬ እንደተናገርኩት በፓርት 1 ላይ ዲጂታል ከረንሲ ኮይኖችን ነው የሚያመርተው። አሁን በዓለም ደረጃ በጣም ብዙ ሰው እዚህ ስራ ላይ ይገኛል። በ24 ሰዓት አብዛኛው ሰው ላይቭ እየሰራ ይገኛል ማለት ነው። እንግዲህ እንደምታዩት ይሄ ፖፖ አፕሊኬሽን ስልካችሁ ላይ ዳውንሎድ ከሆነ በኋላ ልክ ስከፍቱት የመጀመሪያው ገጹ ይሄንን ይመስላል ማለት ነው። ይሄን ወደ ላይ እነዚህ ስክሮል ስታደርጉ እነዚህ አሁን ላይቭ ያሉ ሰዎች ናቸው ማለት ነው። ላይቭ እንደምታዩት ብዙ ሴቶች ይበዙበታል እዚህ ፕላትፎርም ላይ፣ ምክንያቱም ፕላትፎርሙ ሴቶችን በጣም ስለሚያበረታታ ሪዋርድም ስለሚሰጣቸው ማለት ነው። ያ ማለት ወንዶች አይሰሩም ማለት አይደለም። እንደምታዩት ወንዶችም አሉ ማለት ነው። ስለዚህ ይሄ ፊቸሩን ይመስላል። እዚህ ጋር እንደምታዩት 1 2 3 4 5 አይከኖች አሉት። አይከኖቹ የመጀመሪያው አይከን ይሄኛው ላይቭ ያመለክታል። ላይቭ ላይ ያሉ ሰዎችን የምናይበት ማለት ነው። ላይቭ ላይ ይሄ ምንድነው ቫይራል የወጡ ሰዎች ፖፑላር የሆኑ ሰዎችን የምናይበት ፊቸር ነው፣ አይከን ነው ማለት ነው የመጀመሪያው። ሁለተኛ ላይ ደግሞ ፓርቲ የሚባል አለ እዚህ ፕላትፎርም ላይ። ይሄኛው አሁን ፓርቲ ላይ ያሉ ሰዎችን ቼክ የምናደርግበት ማለት ነው። በኋላ ላይ ተመልሼ ላይቭ ላይ እያንዳንዱ ቤት የተወሰነ ቤት ገብተን እናያለን ማለት ነው። አሁን እነዚህን 5ቱን አይከኖች ነው የማሳያቸው። ስለዚህ ሁለተኛው ፓርቲ ብያቸዋለሁ። ሶስተኛ ላይ ደግሞ ይሄኛው ፖስት ማድረግ ስንፈልግ ማለት ነው። ይሄኛው ማለት ነው ቪዲዮ ፖስት ማድረግ ትችላላችሁ። አጫጭር ፎቶዎችን ፖስት የምታደርጉበት እዚህ ጋር ነው ማለት ነው። በኋላ እዚህ ጋርም ገብተን እናያለን ማለት ነው። ስለዚህ ቀጥሎ ደግሞ ማሳያ ሜሴጅ፣ ኢንዲቪጁዋል ሜሴጅ ኢንቦክስ የተደራረጋችሁት ወይም ደግሞ አፕሊኬሽኑ ሲስተም ሜሴጅ የሚልክልን ቦታ ነው ማለት ነው። በመጨረሻ የምናየው ምንድነው ፕሮፋይላችን ውስጥ ገብተን ከተመዘገበ ሬጂስተርድ ከሆነ በኋላ ፕሮፋይላችን ውስጥ ገብተን አንዳንድ ነገሮችን የምናይበት ማለት ነው። ይሄኛው እንግዲህ እነዚህ 5ቱ ይሄ የመጀመሪያው ላይቭ ብያቸዋለሁ። ሁለተኛው ፓርቲ፣ ሶስተኛው ሾርት ቪዲዮ እና ፎቶ ፖስት የምናደርግበት፣ አራተኛ ሜሴጅ ኢንቦክስ ኢንዲቪጁዋል ሜሴጅ እና ሲስተም ሜሴጅ፣ አምስተኛ ደግሞ ፕሮፋይል ገብተን የምናይበት ማለት ነው። አሁን አንድ በአንድ እናያለን። እንግዲህ መጀመሪያ ላይ እንዳልኳችሁ ይሄኛው ላይቭ ላይ ያሉ ሰዎችን ቼክ የምናደርግበት ማለት ነው። አሁን እነዚህ ሰዎች አሁን ላይቭ ላይ ነው ያሉት ማለት ነው። ከላይ ስክሮል እያደረግን የምናይ ለምሳሌ ራንደምሊ ለምሳሌ እዚህ ቤት ብንገባ ብናይ አሁን እዚህ ላይቭ ላይ ነው ያለች። መግባት አንችልም በእርግጥ ኮድ ስለሚጠይቅ ማለት ነው። እሷ ጋር እንወጣለን፣ ሌላ ጋር እንሄዳለን። እስቲ እዚህኛው ልጅ ጋር እንግባ። አንዳንዶቹ ኮድ ስለሚያስቀምጡ ነው። አሁን ይሄ ልጅ ላይቭ ላይ ነው ያለው፣ እያስተማረ እያስረዳ ነው። እዚህ ጋር ወደ 137 አካባቢ ላይቭ እየተከታተለ ነው ማለት ነው። ስለዚህ ይሄ ላይቭ ማለት ይሄ ነው ማለት ነው። ራንደምሊ አንድ ሴት ጋር እንግባና ላይቭ ይሄ ነው። እንደዚህ ወደ ራይ ስክሮል እያረጋችሁ ማየት ትችላላችሁ ማለት እዚህ ላይቭ ይሄ ነው። እንደዚህ ወደ ራይ ስክሮል እያረጋችሁ ማየት ትችላላችሁ ማለት ነው። ሁለተኛ ደግሞ ፓርቲ ብያችኋለሁ። ፓርቲ ይሄኛው ማለት ነው። አሁን ደግሞ ፓርቲውን እናያለን። ፓርቲ ቤት ገብተን ማለት ነው። ፓርቲ ምንድነው የሚለውን ውስጡ ገብተን እናያለን። ራንደምሊ አሁን የመጀመሪያው ቤት እስቲ እንግባና አሁን ይሄ ፓርቲ ይባላል ማለት ነው። ወንበሮች አሉ። ወርቃማ ወንበር እና ሲልቨር ወንበር። ወርቃማ ወንበሮቹ ሴቶች ነው የሚቀመጡ፣ ሲልቨር ወንበር ደግሞ ወንዶች ነው የሚቀመጡበት ማለት ነው። እንግዲህ ፓርቲ ላይ ሰዎች ኮይን ኤክስቼንጅ ያደርጋሉ። ሚቲንግ ስብሰባም ይቀመጣሉ፣ ሀሳብ ይለዋወጣሉ፣ ቲም ሚቲንግም ያካሂዳሉ ማለት ነው። እስቲ ለምሳሌ ራንደምሊ እዚህ ጋርም ፓርቲ እንግባና ይሄም ሁሉም ወንበር ተይዘዋል። ወርቃማ ወንበር እና ሲልቨር ወንበር ላሳያችሁ ነው። ሌላ ቤት ልንግባ እስቲ፣ ሰው ያልበዛበት ቤት፣ ምናልባት እዚህ ቤት። ይሄም ሁሉም ወንበሮች ተይዘዋል ማለት ነው። እስቲ ማለት ነው እንግዲህ ፓርቲ ይሄን ይመስላል። ቀጣይ ደግሞ ስለ ሾርት ቪዲዮ እና ሜሴጅ የሚጻፍበት ፖስት የሚደረግበትን እናያለን ማለት ነው። ይሄኛውን አይከን ስታዩት አሁን ይሄ ፎቶ ሰዎች ፖስት ወደ ላይ ስክሮል ስታደርጉት ፎቶ ነው ፖስት የተደረገበት። ፎቶ ፖስት ማድረግ ትችላላችሁ። እንደ ማንኛውም ሶሻል ሚዲያ ላይ ኮመንት
ይሰጥበታል ማለት ነው። ይሄ እቺ ስኩዌር የምትለዋ ማለት ነው። እቺ ስኩዌር የምትለዋን ስታዩት ስኩዌር የምትለዋ ይሄኛው ፎቶ ነው፣ ይሄኛው ደግሞ ቪዲዮ ነው። ሰዎች ቪዲዮ ሾርት ቪዲዮ አጫጭር ቪዲዮ በእርግጥ ፖፖ እስካሁን በሾርት ቪዲዮ መክፈል ስላልጀመረ ወደፊት ሊከፍል ይችላል ማለት ነው። ስለዚህ ይሄን ይመስላል። ቀጣይ ሶስተኛ ላይ ያለው ምንድነው? ሲስተም ሜሴጅ የምናይበት ነው ማለት ነው። ሲስተም ሜሴጅ ከሰዎች ጋር የተጻጻፍነው ነገሮች ካሉ ደግሞ ሲስተም ሜሴጅ የመጣልን ካለ እሱ ነው የምናየው ማለት ነው። ፋይናሊ የምናየው ፕሮፋይላችን ውስጥ ገብተን ነው ያለበትን ነገር። አሁን እሱን ይሄን ስትነኩት እዚህ ጋር ፕሮፋይል ላይ ለምሳሌ አዳዲስ ተመዝጋቢዎች እዚህ ጋር ማይ ኤጀንሲ የሚለውን ነክታችሁ የእናንተን ኤጀንት አይዲ ትሞላላችሁ ማለት ነው። ቀጥሎ ደግሞ የፊት አሻራ የሚሰጠው ኤዩቲኤች የምትለዋን መንካት ነው።